ይህን ቪዲዮ አዳምጣችሁ እናንተ ጋተውት አሰራጩት። በርካቶቻችን እስትግፋርን ባልነ ቁጥር የአላህ እዝነት ወደ ዓለማችን ወደ ቤታችን ይገባ ዘንድ ይከጀላልና እስኪ ቁጭ እንበልና አሁን ወንጀሎቻችንን አስበን ለራሳችን ትንሽ ጊዜ እንስጥ። በቅርቡ አንድ ትልቅ ሀብታምን የዛሬ 2 ወር ከእስር ቤት ዘይረው እጀ ነበር። ሳገኘው በጣም ትልቅ መልቲ ሚሊዮነር ነው፣ ግን በነጠላ ጫማ መጣ። ብዙ ነገር ካወራም በኋላ አንድ ነገር አልኩት። አየህ አልኩት፣ አላህ ከዚህ የከተተ ከጥበቦች ውስጥ አንዱ የምትጠቀምበት ሞባይል እንኳን ያንተ እንዳልሆነ ሊነግር ፈልጎ። ብዙ ነገሮች ያለው ግለሰብ ነው፣ ህንፃዎች፣ ብዙ ነገሮች፣ ግን ሁሉም ነገር ሞባይልን እንኳን እስር ቤት ስትገባ አስቀምጠህ ነው የምትገባ። ሞባይል እንኳን ያንተ አይደለም። ሁሉም ነገር በአላህ እጅ። ማርታውን ከጠየቅነው ሪዝቃችን ሊሞላልን፣ ወንጀላችን ሊመረን፣ የመጣብንን መቅሰፍት ሊያነሳው ቻይ ነው ሱብሃነ